የእግዚአብሔር ሰላም ይብዛላችሁ። ጌታ ይባርካችሁ። ተባረኩ። ዩቲዩብ ሰብስክራይብ ሼር እያረጋችሁ ላይክ እያረጋችሁ ያሉ ቤተሰቦች ሁሉ ጌታ ይባርካችሁ። ተባረኩ። ወዳችኋለሁ። በጣም እንኳን አደረሳችሁ በማለት ፈልጋለሁ። እንግዲህ ጌታችን ኢየሱስ ክርስቶስ ዛሬ 2000 ዓመት በፊት በመስቀል ላይ ሞቶ ተቀብሮ በሶስተኛ ቀን የተነሳ ኢየሱስ አሁን በአብ ቀኝ ነው ያለ። ስለዚህ እቺን አንድ የሆነ ሃይላይት መናገር የፈለኩት ኢየሱስ ክርስቶስ አሁን አዘናችን አይፈልግም፣ እንድናዘንልን አይፈልግም። እሱን እንድናመልክ ነው የሚፈልገው። በአብ ቀኝ ነው። ክብርን ይፈልጋል፣ ምስጋናን ይፈልጋል፣ አምልኮን ይፈልጋል። ጌታ ኢየሱስ ይባርካችሁ። ተባረኩ። በዚሁ ዛሬ ቀጥታ ወደ እግዚአብሔር ቃል እንዳለን ምን ማድረግ አለብን? ምን መሆን አለበት? እንግዲህ ሰው ለመፈወስ ምን ማድረግ አለበት? በሽታ ከእግዚአብሔር ካልሆነ፣ በሽታ ከሰይጣን ከሆነ፣ ሰው ደግሞ ለመፈወስ ምድራዊ መዳን ምድራዊ ፈውስ በፊት ክርስቶስ ኢየሱስን ማመን እንዳለበት አይተናል። እንግዲህ ሳምንት ስለ እምነት ብዙ እግዚአብሔር ረድቶን ብዙ አውርተናል። አሁን ደግሞ የሆነ ኢየሱስን ብቻ መመልከት የሚል ኢየሱስን ብቻውን ኢየሱስ መመልከት የሚል እናያለን። ከሱ በፊት ግን እንጸልያለን። ወዳችኋለሁ። ጌታ ይባርካችሁ። ተባረኩ። በጣም ውስጤ ሰላም ነው፣ ደስ ያለኝ ነው። በዚህ ጸሎትም ብዙ ሰው ተፈውሷል አምናለሁ። አንዳንድ ሰዎችም ኢንቦክስ እየመጡ ነው። ጌታ መልካም ነገር ዛሬም ያደርጋል። እንጸልያለን። ሃሌሉያ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሰማይ በምድር ክብር ላንተ ይሁን። ቅዱስ አባት አምላክ ነህ። ከፍ ከፍ እናደርጋለን። ስለረዳን ከኛ ጋር ስላለ ተባረክ። እንዳንተ ያለ ማንም የለም። አልፋና ኦሜጋ መጀመሪያና መጨረሻ የሌለ ለዘላለም የምትኖር ቅዱስ ነህ። በጌታ በኢየሱስ ክርስቶስም ክብር ምስጋና ላንተ ብቻ ይሁን። ማንኛውም ክፉ ይመጣ፣ ማንኛውም ጨለማ ይገፈፍ፣ ማንኛውም በኢየሱስ ክርስቶስም ከሩቅ ከቅርብ የሚላክ በኢየሱስ ክርስቶስምና ስልጣን ምንጩ ይድረቅ። ከኛ ጋር አሁን አንደበቴን አይምሮዬን ልቤን ላንተ ሰጥቻለሁ። በኢየሱስ ክርስቶስምና ስልጣን ያንተ አብሮነት ይበቃናል። ከኛ ጋር አሁን ድምጽህን እንፈልጋለን፣ ቃልን እንፈልጋለን። በጣም እንወድሃለን መንፈስ ቅዱስ፣ በጣም እንወድሃለን። ረሃቫዶስ ፔኔቫጋት ያላራባጋያዲያ ቅርባችን አንተ ነህ፣ ዘመዳችን አንተ ነህ፣ አባታችን ወዳጃችን አንተ ነህ። ስለዚህ በኢየሱስ ክርስቶስምና ስልጣን ጣልቃ እየገባ የቃል ሰማይ በእኛ ላይ ይከፈት። የቃል መጋለጥ በእኛ ላይ ይከፈት። በጌታ በኢየሱስ ክርስቶስም ሰማይ በእኛ ላይ ይከፈት። መመታት ያለበት መፍረስ ያለበት በጌታ በኢየሱስ መቃጠል ያለበት ከአየሩ ላይ የተመታ ይሁን። በኢየሱስም የተመታ ይሁን። በሰው አይምሮ ውስጥ የሚኖር ዘንዶ፣ በሰው ቤት ውስጥ የሚኖር ዘንዶ በናዝሬቱ በጌታ በኢየሱስም ለዘላለም ዓላማው የፈረሰ ይሁን። አንተ ብቻ ተናገረን። ቃልህን እንፈልጋለን። በጌታ በኢየሱስ ስም አሜን። ሃሌሉያ። ጌታ ከሰማይ ይባርካችሁ። ተባረኩ። ኢየሱስን መመልከት ሰው ለመፈወስ ምን ማድረግ አለበት? ሶስተኛው ርዕሳችን ነው ወይ ደግሞ ቁጥራችን ነው። ኢየሱስን ብቻ መመልከት። ዕብራውያን ምዕራፍ 12 ቁጥር 1 እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብን ሁሉ በቀላሉም ተብትቦ የሚያዘን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። ቁጥር 2 የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስ እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። አሜን። 3 ቁጥር እንግዲህ ዝላችሁን ተስፋ እንድትቆርጡ ኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ ይላል። ኢየሱስ ክርስቶስን መመልከት። ሰው ለመፈወስ ማንን መመልከት አለበት? ኢየሱስ ክርስቶስን መመልከት። ኢየሱስን እንመልከት። የእምነታችን ጀማሪና ፍጻሜ የሆነ አሉ ምስክርኖች ብዙ እንደ ዳመና የኛ አካባቢ ምስክርኖች አሉ። እኛ ግን እነሱን ትተን
ዙሪያችን ያሉ ሰዎች እንድትተን ማን ማለት አለብን? ኢየሱስ ክርስቶስን ብቻ መመልከት አለብን። ዙሪያችን ያለ ማንኛውም ሰው ነቀፌታ አለው። ማንኛውም ሰው ፍጹም የለም። ፍጹም የሆነ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን መመልከት ማለት እምነታችን ፍጹም ያደርጋል፣ ፈውሳችንም ፍጹም ያደርጋል። ስለዚህ እንዴት እፈወሳለሁ? እንዴት እባረካለሁ? እንዴት ስኬታማ ሆናለሁ? እንዴት እቀጥላለሁ? የኔ ነገር እንዴት ይቀጥላል የምትሉ ሰዎች ኢየሱስን ብቻ መመልከት። አንድ ሰው መሮጥ ከፈለገ መንገዱንና ግቡን ማት አለበት። መንገዳችንም ኢየሱስ ነው፣ ግቡም ኢየሱስ ነው። የኛ መነሻም ኢየሱስ ነው፣ መድረሻችንም ኢየሱስ ነው። ስለዚህ ለመሄድ ምን ማድረግ አለብን? ኢየሱስ ክርስቶስን መመልከት አለብን። ከኢየሱስ ጋር መኖር አለብን። ወደ ኢየሱስ ክርስቶስ መመልከት አለብን። ህይወታችን፣ ቤታችን፣ ትዳራችን ስኬታማ ይሆናል። ስለዚህ ኢየሱስ ክርስቶስ ከኛ ጋር አለ፣ ከቤታችን ጋር አለ፣ ከህይወታችን ጋር አለ። ያመነው እሱ ነው። እየተከተልን ያለው እሱ ነው። ጌታችን የሆነ እሱ ነው። አምላካችን የሆነ እሱ ነው። አባታችን የሆነ እሱ ነው። ማንን መመልከት አለብን? ኢየሱስን መመልከት አለብን። ኢየሱስን መመልከት ማየት ራዳላ ራባጋቲያ ከብዙ ሰው አይናችን ማንሳት አለብን። ከነቢያት፣ ከፓስተሮች፣ ከሐዋርያት፣ ከወንጌላውያን፣ ከአስተማሪዎች፣ ከሰባኪዎች አይናችን አንስተን ኢየሱስ ላይ ማድረግ አለብን። ዲጋት ያላራባጋቲያ ይደርሳል። እሱ ይደርሳል። አንተ ያለበት ቦታ ይደርሳል። ፍራት ያላራባጋያ የበሽታህን ቁልፍ ያያል። እሱ ምንጩን እንዲደርቅ ያደርጋል። አይኑ ያያል፣ እጁ ይደርሳል። አይኑ ያያል፣ እግሩ ይደርሳል። ስለዚህ ምን መሆን አለብን? ኢየሱስ ክርስቶስን ብቻና ብቻ መመልከት፣ ወደሱ ማየት፣ ወደሱ መሮጥ፣ ኢየሱስን መመልከት። ኢየሱስ ክርስቶስ ፈዋሽ ነው፣ አዳኝ ነው፣ አባት ነው። ምዕራፍ 3 ላይ ሐዋርያት ሥራ የዮሐንስና የጴጥሮስን አይን ተመለከተ፣ አየ። የሆነ ነገር ከነርሱ አገኛለሁ ብሎ አዳምጡኝ ወደም ከጴጥሮስና ከዮሐንስ የሆነ ነገር አገኛለሁ ብሎ የነሱን አይን ውስጥ አየ። ጴጥሮስም በደንብ እነሱን እንዲመልከት አረገ። ወደኛ ተመለከተ አለው። ከኛ ምንም የለም፣ ወርቅና ብር የለንም። አንድ ነገር እናደርጋለን ግን በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ምንድነው ይሄ? ወደኛ ሳይሆን ወደሱ ተመልከት። በእኛ ስም ሳይሆን በእርሱ ስም ትድናለህ፣ ትፈወሳለህ፣ ትነሳለህ፣ ትመላለሳለህ። ብራት ያላራባጋያ ያታሰረ ሰው በክርስቶስ ስም ዘሎ ይሄዳል። የሞተ ነገር በኢየሱስ ክርስቶስ ስም ሕያው ይሆናል። ስለዚህ ይሄንን ቃል አነባለሁ። ምዕራፍ 3 ሐዋርያት ሥራ። ኢየሱስ ክርስቶስ ጌታ ነው። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ 9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስ ከሚገቡ ሰዎች ምጽዋት እንዲለምን ሰዎች በየዕለቱ ተሸክሞ ውብ በተባለው በቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር። ከተወለደው ጀምሮ ቀን አይደለም፣ በተወለደው ቀን ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደኛ ተመልከት አለው። ሰውዬም ከነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስቴ በእግሪ ተመላለስ አለው። ሃሌሉያ! ወደኛ ሳይሆን እኛ ምንም ነገር የለንም። ከሰዎች፣ ከፓስተሮች፣ ከአገልጋዮች፣ ከነቢያት ምንም ነገር የለም። ምንም ጣብ የሚል የለም።
እዛ እጃለው እዛ ገብቻለው እዛ እጃለው እዛ ሳውዝ አፍሪካ እጃለው አሜሪካ እጃለው ምንም ጠብ የለም ከሰው ራዳ ሐላ ባገቲያ የምስራች አለኝ ወደ ኢየሱስ ተመልከት ወደ ቤትሽ ይገባል ኢፍራዳ ጋቲያ ወደ ጓዳሽ ይገባል ወደ እንቆቅልሽሽ ይመጣል ከሰው አይምሮ በላይ ሆነው እርሱ ይመጣልሻል ወደ እርሱ መመልከት ኢየሱስን ማየት ከኢየሱስ አይናችን አንስተን ከሆነ በጣም ውርደት ነው ራቆታችን ነው በጣም ኪሳራ ውስጥ ነን አብደናል አይምሮ በአይምሮ አይደለንም ወደኛ ተመልከት የለንም ብር ወርቅ የለንም አንድ ነገር ግን አለኝ ያለኝን ደግሞ እሰጥሃለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነስና በእግሪ ተመላለስ በሰው አይደለም በራስ እግር በሰው እግር በሰው እጅ ሳይሆን በራስ እግር ተነስና ተመላለስ አለ ተነሳ ተመላለስ የቤተ መቅደስ ገባ በደንብ አንብቡት እስከ መጨረሻ ይሄ ምንድነው ኢየሱስን መመልከት ኢየሱስን ማየት የኛ አይን ለመፈወስ የት ላይ ነው ያለው ፈውስን ፈልጋለን አይናችን ግን የት ነው በረከትን ፈልጋለን አይናችን የት ነው ስኬትን ፈልጋለን አይናችን የት ነው ድልን ፈልጋለን አይናችን ማን ላይ ነው ማንን እያየን ነው ወደ ማን እየሮጥን ነው እጃችን ልባችን ወደ ማን ዘርግቶ ነው ያለው ኢየሱስን ብቻ መመልከት ኢየሱስን ተመልክተን ማየት ኢየሱስን ተመልክተን መውጣትና መግባት ያለ ኢየሱስ ክርስቶስ የለም መፍትሄ ያለ ኢየሱስ ክርስቶስ የለም በረከት እርሱን መመልከት ከሱ ጋር መኖር ስለዚህ በናዝሬቱ በጌታ በኢየሱስ ክርስቶስም ተነስና በእግሪ ተመላለስ ተነስና ተመላለስ ይሄ ምንድነው ኢየሱስን መመልከት ያለ ኢየሱስ መኖር ኪሳራ ነው ያለ ኢየሱስ መኖር ውርደት ነው ያለ ኢየሱስ መኖር ጨለማ ነው ያለ ኢየሱስ መኖር ከበሽታ ሁሉ በላይ ያለ ኢየሱስ መኖር ነው ከበሽታ ሁሉ በላይ በሽታ ከሲኦል ሁሉ በላይ ሲኦል ያለ ኢየሱስ መኖር ነው ጨለማ ያለ ኢየሱስ መኖር ነው ድል ማጣት ያለ ኢየሱስ መኖር ነው ስኬት ማጣት ያለ ኢየሱስ መኖር ነው ስለዚህ ምን ማድረግ አለብን ለመፈወስ ንስሐ መግባት ብለናል እምነት ብለናል ዛሬ ደግሞ ኢየሱስን ብቻ መመልከት ኢየሱስን ብቻ መመልከት ይውላችሁ ይሄ ዩቲዩብ ቻናላችን ባለፈው ሳምንት ብያለሁ ብዙ የሚገራረም ፈውስ ይዞ እየመጣ ነው አለውንም እሱንም መመልከት ትችላላችሁ የማንም እጅና የማንም አይን ሳይሆን በጎልጎታ ላይ ዛሬ 2000 ዓመት በፊት የተወጋ እጅ የኢየሱስ እጅ ኖርማሊ እንደማንኛውም ሰው እንጸልያለን እንደማንኛውም ሰው በንጹህ ልብ ከልብ ለሰው እንጸልያለን ሰው ፈወሳ ፈዋሹ ማን ነው ግን ኢየሱስ ነው ይሄ ወደ እግዚአብሔር ልብ መግባት አለበት ወደ እግዚአብሔር ማደሪያ መግባት አለበት ሰው ለመፈወስ ወደ ክርስቶስ ኢየሱስ ልብ መግባት አለበት ምን ማለት ነው ልባችን ፍጹምና ንጹህ ሆኖ አይናችን ትክክለኛ ሆኖ ኢየሱስን ብቻ መመልከት አለበት ያለሱ ፈውስ ያለ ክርስቶስ ለዘላለም ፈውስ የለም የሚፈውስ ኢየሱስና ኢየሱስ ብቻ ነው የሚፈውስ ተራሮች የለም የሚፈውሱ ውሆች የለም የሚፈውስ ግን የኢየሱስ ስም ነው ብያለሁ በውሃ እንጸልያለን መጽሐፍ ቅዱሳዊ በዘይት እንጸልያለን መጽሐፍ ቅዱሳዊ በጨው እንጸልያለን መጽሐፍ ቅዱሳዊ ግን ከዚህ ሁሉ ኢየሱስን መመልከት ይችላል 100% ያደርጋል 100% የተዘጋውን ይከፍታል እሱ ራሱ የበጎች በር ነው ይባርካል እሱ ራሱ የተባረከ ተስፋ ነው እኛ ግን ምን ማድረግ አለብን እርሱን መመልከት አለብን አይናችን እሱ ላይ ማድረግ አለብን ፍጹም ልባችንን ክርስቶስ ኢየሱስን ማምለክ አለብን ከዛስ ፈውስ እንቀበላለን ቅባት እንቀበላለን ሃሌሉያ ኃይል እንቀበላለን ያጋታራራ ባጋያ ያጨቀቲያ ድል እናደርጋለን ስንወጣ ስኬት ስንገባ ስኬት
ደማችን ላይ ያለ ካንሰር ኤችአይቪ ማንኛውም በሽታ ይቀጣል። ሞራ ባጋዲ አላራባ ያዲያጭ ጸልያለሁ። የሚያምን ሰው ካለ ይሄን ቃል ይሄን ዩቲዩብ ካያችሁ በኋላ በህልማችሁ ኢየሱስ ክርስቶስ መጥቶ የሚፈወሳችሁ ሰዎች አላችሁ። በእውነት ነው ወይ ብራዳላ ራባጋ ያዲያጨ ካቲያ በህልማችሁ ይመጣልና እጁን በእናንተ ላይ ያደርጋል፣ ወይ ቃል ያወጣል። ሁለት ምልክት፣ ወይ እጁን በእናንተ ላይ የበሽታው ቦታ ላይ ያደርጋል፣ ወይ ደግሞ ቃል ያወጣል፣ ፈውስ ይሆናል። እኛ ግን ምን ማድረግ አለብን? እሱን መመልከት፣ ኢየሱስን መመልከት፣ ኢየሱስን ማየት። ኢየሱስ ክርስቶስ በፍጹም ልባችን በፍጹም ማንነታችን ኢየሱስን መመልከት። ቸርች ውስጥ ነው ግዴታ፣ ያመልካል ግዴታ። ኢየሱስን ግን እያየን ላንተ ይሄ ኢየሱስ ማን ነው? ላንቺ ይሄ ኢየሱስ ማን ነው? ይሄ ጌታ ይሄ ኢየሱስ በአይንሽ ውስጥ ነው? በልብሽ ውስጥ ነው? ይታወቃላችሁ። ብራዳ አላራጋት ያላራባጋ ያዲያ ከሱ ጋር ዲስከስ ታደርጋለህ፣ ትመካከራለህ። ከሱ ጋር ወጥተህ ትገባለህ፣ ትኖራለህ። ከሱ ጋር ፈውስ ይሆናል። እርግጠኛ ነኝ ፈውስ ይሆናል። ዲያቶራ ባጋዲያ እርግጠኛ ነኝ በረከት ይሆናል። እርግጠኛ ነኝ የተዘጉ ደጆች ይከፈታሉ። እርግጠኛ ነኝ ለዘላለም ከቤትሽ ከህይወትሽ ከቤተሰቦችሽ ላይ ያለ ፋሚሊ ከርስ ይሰበራል። ኡጋሃ ማራዲያ ቃልቻ ጥንቆላ ድግም ከህይወትሽ ጋር አይኖርም ከዛሬ በኋላ። ግን ምን መሆን አለበት? ኢየሱስን ብቻ መመልከት፣ ኢየሱስን ብቻውን መመልከት፣ እርሱን ብቻ ማየት፣ ወደ እርሱ ብቻ መሮጥ፣ ወደ እርሱ ብቻ መገስገስ። አልዋዳሃ ባራዲያ ወደ እርሱ ብቻ መሄድ። እርምጃችን፣ አንደበታችን፣ አካሄዳችን ወደ ኢየሱስ መሆን። ከዛ ፈውስ ከተወለደ ጀምሮ ሽባ ኤላ ባቃቲ እኛን ተው ኢየሱስን ተመልከት። ፒተር እና ጆን ምንም የለኝምና እኛ ምንም ግን አንድ ነገር አለኝ፣ ያለው አለኝ። አንድ ንጉሥ አለኝ፣ አንድ ፈዋሽ አለኝ፣ አንድ አባት አለኝ፣ ኤልሻዳይ የሆነ አንድ አለኝ። ተነስ። ግን በእኛ አይደለም ያለን፣ ግን ይሄ ነው። በእኛ አይደለም የነበረን፣ ግን ይሄ ነው። የኛ ስም አይደለም ይሄ ሰውዬ፣ በእኛ ስም ሳይሆን በኢየሱስ ስም የተፈወሰ። ክርክር በተነሳ ጊዜ ያለ ኢየሱስ የለም ያንተ በረከት፣ ያለ ኢየሱስ የለም ያንተ ድል፣ ያለ ኢየሱስ የለም ያንተ ፈውስ፣ ያለ ኢየሱስ የለም ያንተ ድል፣ ያለ ኢየሱስ የለም ያንተ ስኬት፣ ያለ ኢየሱስ የለም ያንተ ግብ። ይሄን ወቆ ኢየሱስን ተመልከት። ና ወደ ልቤ፣ ና ወደ ህይወቴ። ገላዶስ ሰቪራቶ ለራባጋ ያዲያ ና ወደ ማንነቴ ያሆቦዳ ባጋ ያዲያ ና ወደ ትዳሬ፣ ና ወደ ልጆቼ፣ ና ኢየሱስን መመልከት፣ ኢየሱስን ማየት። ግዳሶና ባጋዲያ ለራባ ያዲያ ኢየሱስ ጌታ እንደሆነ ማወጅ። ከዛስ ፈውስ እንቀበላለን፣ እንባረካለን፣ እንወጣለን፣ እንገባለን በፍጹም ነፃነት። በነፃነት እንድንኖር ኢየሱስ ነፃ አወጣ። በበሽታ መኖር ነፃነት አይደለም። ከኤችአይቪ ጋር መኖር፣ ከካንሰር ጋር መኖር፣ በደህንነት መኖር፣ በጉስቁልና መኖር ለዘላለም ነፃነት አይደለም። ኔቨር ነፃነት አይደለም። ሰማያዊ በረከት አለ። አዎ ነፍሳችን ድናለች። በምን? በክርስቶስ ኢየሱስ ማመን። 100% እሱ የሱ ስራ። 100% ሰማያዊ በረከት 100% በሱ ስራ። የአብ ቀኝ 100% የሱ ስራ፣ የኢየሱስ ስራ። በተፈጸመልን ውስጥ ደግሞ በእምነት እንኖራለን፣ እሱን መመልከት እንኖራለን፣ በንስሐ እንኖራለን። የኛ ፈውስ ተፈጸመ። ዛሬ 2000 ዓመት በጎልጎታ ላይ ተፈጸመ። በተፈጸመ ውስጥ ደግሞ ምን እናደርጋለን? የኛ ድርሻ በጣም ትንሽ ናት። ንስሐ መግባት፣ ንጹህ ልብ፣ መልካም ነገር ማሰብ፣ መልካም ነገር ማድረግ፣ ኢየሱስን መምሰል፣ ከዛስ እምነት፣ ከዛስ መመልከት። ንስሐ፣ እምነት፣ መመልከት፣ ኢየሱስን ማየት፣ ኢየሱስ ክርስቶስ ጋር ማየት፣ ኢየሱስ ክርስቶስ ጋር መውጣትና መግባት። ከዛስ ይሰበራል። ብርሃት ያላ ፋይናንሻሊ ብሬክ ስሩ ይሆናል። ፋይናንሻሊ ብሬክ ስሩ ይሆናል። ያንተ ፖዚሽን ይቀየራል።
ያንተ ስራ ቦታ ይቀየራል። ምክንያቱም ኢየሱስ ክርስቶስ መልካምና ጤናማ እውነተኛ ትክክለኛ አባት ነው። ሁልጊዜ ለኛ መልካም ነገር ያስባል። ሁልጊዜ ለኛ መልካም ነገር ያስባል። ስለዚህ ኢየሱስ ክርስቶስን ብቻው መመልከት፣ ከሱ ጋር መሄድ፣ ወደ እርሱ መሮጥ ኤቨራታ አላራባጋያዲያ ልቤን ህይወቴን ማንነቴን ላንተ ሰጥቻለሁ እንካ ተረከበን ኡጋሃባጋቲያ 50% አይደለም 100% ማንነቴን ላንተ ሰጥቻለሁ ተረከበን። ከዛ ፈውስ ይሆናል። ኢየሱስ ክርስቶስ ጌታ ነው። ኢየሱስን መመልከት እንጸልያለን። ይሄ ጸሎት ከኔ ጋር ጸልዩ። በእውነት ከኔ ጋር ጸልዩ። በቲቪም ይሁን ዩቲዩባችን በስልክም ይሁን ኖርማሊ ይሄንን ቻናል የምታዩ ከሆነ ክርስቶስ ምስክሬ ማንኛው የትም እምነቱ ነው፣ ግን ከኔ ጋር ጸልዩ። እንጸልያለን። ራቫዶዳቺ ካቶስ ፔንሄቭጋቲ አላራባጋያዲያች ላስ ወኬቲ አላራባጋያዲያ ቅዱስ ነህ ለዘላለም አባት ነህ፣ ወዳጅ ነህ። አምናለሁ በጣም በሰማይ በምድር ያላንተ ማንንም የለኝም። ያላንተ ማንንም እንዲኖረኝም አልፈልግም። አንድ ነገር ለምናለሁ ግን አሁን በዚህ ሰዓትና በዚህ ደቂቃ ይሄን ዩቲዩብ ቻናል እያየና እየሰማ ያዳመጠ ሰው ላይ በናዝሬቱ በኢየሱስ ክርስቶስ ትክክለኛ እውነተኛ ካንተ እጅ የሆነ ፈውስ፣ በረከት፣ ድል፣ ስኬት በህይወታችሁ ላይ ይሁን። yes degatora lava dijono bokospene bagadia awala dales peri avorgota nazaki toni jaspenia wahatan dakos penhibrati daljan kospeketi ala rabagaya chekatia mafatatihu mabarakihu mawtatihu በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ወደ አዲስ ነገር መሻገር ይሁን። ወደ አዲስ በረከት፣ ወደ አዲስ ጤንነት፣ ወደ ሌላ ፖዚሽን መቀየር ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እርግማን ይሰበር፣ ዘንዶ ይታረድ፣ ጨለማ ወደ ብርሃን ይቀየር። በሽታ በኢየሱስ ስም ይቅለጥ፣ ዘንዶ ይሞት፣ ጥንቆላ ድግምት በናዝሬቱ በኢየሱስ ስም የዘመን መጨረሻ አውሬው ከቤታችሁ ከህይወታችሁ ላይ ለዘላለም የተመታ ይሁን። ሰላም ይሁን፣ ፍጹም ሰላም፣ ፈውስ ይሁን፣ ፍጹም ፈውስ፣ ሰክታ ፈራቲያ በረከት ይሁን። ትክክለኛና አሸናፊ በረከት ወደ ቤታችሁ ይግባ። እግዚአብሔር ሆይ እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ ተብሎ እንደተጻፈ አሁን በዚህ ሰዓትና በዚህ ደቂቃ በናዝሬቱ በጌታ በኢየሱስ ክርስቶስም ለምናለሁ። መንፈስ ቅዱስ ወደ አንተ ጮሃለሁ። መንፈስ ቅዱስ በጌታ በኢየሱስም ፈውስ ይሁን፣ በኢየሱስም ፈውስ ይሁን፣ በኢየሱስም ፈውስ ይሁን። ጤናማ ትክክለኛ የሆነ ፈውስ ወደ ቤታችሁ ይግባ። ፋይናንሻሊ ፈውስ ይሁን በኢየሱስ ክርስቶስም። የቤተሰብ እርግማን ይሰበር፣ የቃልቻ ስራ ይመታ፣ የጥንቆላ ስራ ይመታ። ብራዶላ ራባጋያዲያ ቸካቲያ yes ይመታ። ብራዶላ ፈካቲያ ራባጋያዲያ ከወንድሜ ከይቴ ላይ፣ ከአባቴ ከእናቴ ላይ፣ ከሕፃናት ላይ፣ ከወጣቶች ላይ በናዝሬቱ በጌታ በኢየሱስም የበሽታ ጉልበት ይቅለጥ፣ የበሽታ ጉልበት ይመታ፣ የበሽታ ጉልበት ይነቀል። ፈውስ ይሁን፣ ፈውስ ይሁን። ዶልካሪቮን ተማንዶ ያኪታሪያ ፈውስ ይሁን። ብሮዳ ሃጂላ ቮጋ ሲካ ፕሮዲያቲ አላቫጋቲያ ፈውስ ይሁን። in Jesus mighty name yes ፈውስ ይሁን። ዲካፖራ ሃላቫጋቲያ አላራቦ ያዲያቼ ከቲያ በኢየሱስ ስም አሜን። yes በኢየሱስ ስም ያ ገዶለ ቬና ላካቲያ አላራባጋያዲያ ከአየሩ ላይ የበሽታ እባብ ሲቀጠቀጣ ያለው ተራሮችን ይዞ ያለ በሽታ ቢላሃቫጋት ያለው ራባካዶ ሲካፍራት ያለ ራቦ ያዲያ ትምህርት ቤቶችን ይዞ ያለ በሽታ፣ ሆስፒታልን ይዞ ያለ በሽታ፣ የግል የመንግስት ውጭ ሀገር ውስጥ ሀገር ክልሎች አዲስ አበባ ይዞ ያለ በሽታ ስናወጥ አያለው። ብራሃላ ባጋት ያለ ራባጋያ በሽታን የምረጭ ዘንዶ ሲሞት አያለው። ሃሌሉያ
ብራት ያላራባጋ ያዲያ የበሽታ ምንጭ የሆነ እርግማን ሲሰበር አያለው ሲወድቅ አያለው ወፋታ ላባጋያ ወጣቶች ነፃ ሲወጡ አያለው ኢሳናት ነፃ ሲወጡ አያለው ወይላሃባጋቲያ የታሰሩ እናቶች ሲፈቱ አያለው አሜን ሆኗል ደቂ ፈሩዛ ሀፓዲጃ ዶሴኬቴ ፍራቶላዳ አሜን ሆኗል ጂሰስ ማይቲ ኔም እርግማን ተሰበረ ጥንቆላ ተቀጠቀጠ ኢባብ ተቃጠለ ዘንዶው ታረደ ቮ ባህና ይቦጂ ከቲያ የስ ኤለራባባጋ ያዲያቼ ከቲያ ላራባያ የታሰረ ሰው ሲፈታ የወደቀ ሰው ሲነሳ ጨለማ ውስጥ ያለ የሚገርም ብርሃን ወደሱ ሲሄዳ ያለው አሜን ሆኗል አሜን ሆኗል በጌታ በኢየሱስ ክርስቶስ ስም አሜን ሆኗል በጌታ በኢየሱስ ስም መንፈስ ቅዱስ ክብር ላንተ ይሁን መንፈስ ቅዱስ ምስጋና ላንተ ይሁን መንፈስ ቅዱስ ተባረክ ለዘላለም ሃሌሉያ መንፈስ ቅዱስ ከፍ ከፍ በል ለዘላለም ፈውስ ሆኗል ሃሌሉያ በረከት ሆኗል እግዚአብሔር ሲገለጣ ያለው በኢትዮጵያ ምድር ላይ እግዚአብሔር ሲገለጣ ያለው ወይላሃባጋት ያላራባጋ ያዲያ አብራጆካት ያላራ የተማረኩ ሲወጡ ያለው የታሰሩ ሲፈቱ ያለው እርግማን ሲነቀል ያለው ምርዳሃባጋቲያ ወንጌል አሸናፊ ሲሆን ያለው በናዝሬቱ በጌታ በኢየሱስ ስም አሜን ሆኗል ሃሌሉያ አሜን በኢየሱስ ክርስቶስ ስም አሜን ጌታ ይባርካችሁ ተባረኩ በጣም 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 ደስ ያለኝ ነው ውስጤ በጣም ሰላም ነው ለእናንተ ሲጸልይ ሰላም ይሰማኛል ደስታ ይሰማኛል ከኔ በላይ ደግሞ ደስተኛ ናችሁ በጣም በጣም የሚገርም ምስክርነት ይዞ የሚመጣ ሰው አለ በእውነት የሚገርም ነገር ሲሆን ያለው እግዚአብሔር ጣልቃ ገብቷል የእናንተ ነገር ከዚህ በኋላ በሽታ ሳይሆን ፈውስ ነው እርግማን ሳይሆን በረከት ነው ጨለማ ሳይሆን ብርሃን ነው ሽንፈት ሳይሆን ድል ነው አሸናፊነት ነው መንፈስ ቅዱስ ይህን ያደርጋል ተባረክ ወዳችኋለሁ ጌታ ኢየሱስ ይባርካችሁ ካሜራማናችን ጌታ ይባርክ ተባረክ እንወዳሃለን ሰማያዊ ረፍት ዓለም አቀፍ ቤተ ክርስቲያን ሸገር ሲቲ ሱሉልታ ነው ያለ ነው ሌላ ደግሞ ቦሌ ጎሮ ወረገኑ የሚባል እዛ ነው የምንገኘው ጌታ መልካም ነገር ያደርጋል ጸልዩልን ተባረኩ ወዳችኋለሁ ሻሎም እግዚአብሔር ከናንተ ጋር